ላይ በደረጃ ከዚህ በኋላ ነው የቻናሉን ጓደኛሞች ማለት ነው ወይን ብትቆጭስ ቺርዛ ያው ወጣውናውን ስለማይፈቀድልኝ የሚፈቀድልኝ ቺርዝ ደሞ ቁንጅት ብሎብሻል አምሮብሻል በጣም ነው የምትሳምሪው ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት ቃላት ላይ ስላሰብኩ በጣም አመሰግናለሁ አብረን እያለን እንደዚህ ነገሮች ሁሌ ብታዘጋጅ አይ ከዚህ በኋላ እንደዚህ የምትቀበል ከሆነ አንቺንም እንዲያረጋግጦ ያው ከዚህ በኋላ ያው እንደ ጓደኛ ማቾች ስለሆነ ነው ጓደኛ ማቾች ደግሞ አንዱ ለአንዱ ይኖራል አይደል ታሽቶ ላስገቡኝና እንደዚህ እውነት አንተ ቆይ 10,000 በጨመረን ቁጥር እየመጣ ሰርፕራይዝ ታደርገኛለህ እንደውም አንዳንድ ሺህ በጨመረ ያ 51,000 ላይም ሰርፕራይዝ አድርግሻል እስቲ እሱ ለማድረግ እንዲያበቃው እናንተ ደግሞ ሰብስክራይብ አድርጉና ፋሚሊዎች አስደምሙ ነው የሚባለው መገናኘት እንዳለ መለያየት አለ ግን ደግሞ በጓደኝነት መቀጠል አለ እንደምትወዱን አለ ክርስቲያን ባባል 50,000 ያለው በጣም የሚገርም ነገር ተከስቷል የሚገርም ነበር ሀፕን ሆኗል ሌላ ነገር አይደለም ስለዚህ በጣም ነው ሰርፕራይዝ የምታደርጊው በጣም ነው የሚገርምሽ 50,000 የሚል ነገር እዚህ ጋር አይታይሽም 50,000 ገብተናል ይኸው ሸበረቅ አድርጌው ነይ ቆንጆ ደስ አላለሽም ቆንጆ እሺ እኔ እናንተ ደግሞ ለሆነ ቢሆን ጥሩ እንዴት እንደምትሳምራይች ጨረቃ ምን አባቷ ፀሐይስ ምንድናት ገጠም ግዴታ አላስበው ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ዛሬ በጣም እጅግ በጣም ደስ ብሎኛል። ደስ ባለ ሙድና መንፈስ ውስጥ ሆኜ ነው እናንተን ያገኘኋችሁ። ሰሞኑን እያሳለፍነው ካለው ነገር ጋር አንድም ቀን መሳቅ አንድም ቀን ደግሞ ደስ የሚሉ ሙድ ውስጥ ማሳለፍ አልቻለም ነበር። እኔም አልቻልኩም። ኪዩም ያለችበትን ሁኔታ ያው እንደምታውቁት ነው። ዛሬ ግን ኪዩ ፈገግ የምትልበት በስሱም ቢሆን ስሜቷን ቀየር የማደርግበትን ሙዷ ያለችበትን ሀዘን ድባቴ ትንሽ ቀየር የማደርግበትን ምክንያት አግኝቻለሁ። እሱ ምንድነው? ከእናንተ ከቤተሰቦቼ ጋር በመሆን ያሳካነው አንድ ነገር አለ። ያው ከጀርባዬ እንደምታዩት 50,000 ሰብስክራይብስ ገብተናል። 50,000 ቤተሰቦች አፍርተናል ማለት ነው። ከረጅም ጊዜ በፊት ጀምሮ እስከ ዛሬ የሌለ ብዙ ውጣ ውረዶችን ብዙ ሀዘኖቼን አብራችሁ ስታዝኑ ነበራችሁ። ብዙ ደስታዎቼን አብራችሁ ስትደሰቱ ነበራችሁ። ስትመክሩኝ ስታዝናኑኝ በእያንዳንዱ ነገር አብሮነታችሁን ስታሳዩን ነበረ። ዛሬ ደግሞ በቀደም 40,000 የገባን ጊዜ ላይ ኪዩ በጣም ባልጠበቅኩትና ባላሰብኩት መልኩ መናፈሻ ውስጥ የሚያምር ዲኮር አድርጋ በጣም አስተካክላ አሳምራ ምናምን ነገር የምታስታውሱ ከሆነ ገብተን እና ቻናላችንም ተመልሶ ሁሉ ነገር ማለቱንም ጭምር አንድ ላይ ሰርፕራይዝ አድርጋኝ ነበረ። ዛሬ ደግሞ እኔ ሰርፕራይዝ አድርጋታለሁ ብዬ እየተጠባበቅኩ ነበረ። 50,000 መግባታችንን እሷ አላወቀችም። እኔ ዛሬ ቤት ውስጥም የለችም። በጣም በሚገርማችሁ ሁኔታ ላይ ያው በቃ ስትመጣ በጣም ሰርፕራይዝ ያደርጋታል፣ ደስ ይላታል ብዬ አስባለሁ። እኔና ኪዩ ያው በተፈጠረው በሆነው ነገር ላይ አብረን ቁጭ ብለን መሳቅ መጫወት ምናምን ነገር ካቃተን ትንሽ ሰንበትበት ተብሏል። ዛሬ ግን እኔ ምክንያት እፈጥራለሁ ከኪዩ ጋር ለመሆን ከኪዩ ጋር ለመሳቅ ከኪዩ ጋር ለመጫወት። እሷም እንደዚህ ነው። ዛሬ ደግሞ ከምክንያትም በላይ አብሮ የሚያደርገንን የጋራ የሆነ ነገራችን ዛሬ እናንተ ቤተሰቦቻችን ቀስ በቀስ እኛን እየወደዳችሁ እያከበራችሁ እኛም እናንተን እየወደድን ለእናንተ የመጣነውን ያልነውን እያንዳንዱን የመማሪያም ያልነውን የህይወታችን ክፍል እያጋራናችሁ እናንተም ደግሞ በየቀኑ ቤተሰቦቻችን እየሆናችሁ አንድ ላይ እየዘለቀን እንገኛለን። ዛሬ 50,000 መድረሳችንን ኪዩ የምትመጣበት ሰዓት ነው። ያው ታች ልክ ስትመጣ ፀሐይን ፔጅ አድርጊልኝ ብያታለሁ። ኦልሬዲ የደረስኩ ነው ምናምን ነገር ብላታለች። በሌላ ነገር ደውለላት። ፀሐይ ማለት ያው ከኪዩ ጋር የምትኖረው ሰራተኛቸው ወይም ደግሞ አብረው ምን እንደሚባል አላውቅም፣ ብቻ እናትና እንደ ቤተሰባችን ናት። እያንዳንዱ ነገር ላይ እኔንም ታጫውተኛለች። ያው ቁልፍ ስላለኝ ገብቼ ኪዩ ያው አልጠበቀችም። ልክ ከስራ ስትመጣ ሰርፕራይዝ አደርጋታለሁ። ምን አይነት ሪያክሽን ይኖራል አብረን የምናይ ይሆናል። እንዴ መጣሽ ፋሚሊዎች፣ ፀሐይ መጣች። አስገቤት እንዳትነግሪያት፣ ምንም እንዳታስታውቂ ደግሞ እንጂ። እሺ
እሺ እሺ፣ አሚን። መልካም እድል። እሺ ፀሐዬ፣ እሺ አመሰግናለሁ። እሺ እንግዲህ ኪዩም ያው በር ላይ ናት መታለች እና እስኪ ስትገባ የሚፈጠረውን ነገር አብረን የምናየው ይሆናል። ኪዬ በጣም ደስ በሚል ሁኔታ ዛሬ ሰርፕራይዝ ላደርግሽ ተገዝቻለሁ። ቀፊንስ ቁልፍም አልሰጠህም? ቁልፍማ አለኝ እኮ እሰጥሻለሁ። በጣም የሚገርም ነገር ተከስቷል። የሚገርም ነገር ሀፕን ሆኗል። ሌላ ነገር አይደለም ስነግርሽ፣ በጣም ነው ሰርፕራይዝ የምታደርጊው። በጣም ነው የሚገርምሽ። 50 ሺህ የሚል ነገር እዚህ ጋር አይታይሽም? 50 ሺህ በጣም ደስ ብሎኛል። ምክንያት ብሎኛል 50 ሺህ ምናምን ቤተሰቦቻችን ወደ 50 ሺህ ተጠግተዋልና ያንን በተመለከተ አብረን እናሳልፍ ስለፈለግኩ ነው። በቃ 50 ሺህ ገብተናል። ይኸው ሸበረቅ አድርጌው እኔ ቆንጆ ደስ አላለሽም? ዛሬ እንደዛ ምናምን ነገር የለም። ቁጭ በይ። መጀመሪያ ዊሽ ምናምን ነገር ታደርጊያለሽ፣ ከዛ በኋላ ይቆርሳል እና እንዳልኩሽም ያው 50 ሺህ ሁኔታዎቹ ምናምን ነገር እንኳን 50 ሺህ መግባታችንን ምንም ማስብበት አይነት ሰዓት ላይ አልነበርኩም። ደግሞ ቁንጅት ብሎብሻል፣ አምሮብሻል። በጣም ነው የምታምሪው። የእውነት ከጠበኩት እና ካሰብኩት በላይ በጣም አሪፍ ላይ ነው ያለሽ። እንደውም ስትገቢ ከጓደኞችሽ ጋር ትመጫለሽ ምናምን ብዬ በጣም ፈርቼ ነበረ። አሁን ፀሐይ እያቻኮለች ምናምን ነገር ደውላለች። ገተረችኝ። ምን ሆና ነው? እኔ እኮ ልታናደርኩ ዛሬ ደግሞ ደግሞኝ ስለመጣሁ ተናደርኩ እና እያወራች ስለነበረ ነው። እና 50 ሺህ ገብተናል። በጣም ደስ ብሎኛል። ከሁሉም ነገር በላይ ደግሞ እናንተ ቤተሰቦቼ ፊት ከኪዩ ጋር መቆም ለኔ ከምንም ነገር በላይ ነው። ያው እንደምታዩት ዛሬ 50 ሺህ ገብተናል። በጣም እንወዳችኋለን፣ በጣም እናከብራችኋለን። ይሄ ገና የመጀመሪያው ነው። ነገ ከነገ ወዲያ ከዚህ የበለጠ በጣም ከፍ ብሎ ኪዩም እኔም ቻናል ግን ካሁን በኋላ ያንተ እንደሆነ እንድታውቅ እፈልጋለሁ። መጀመሪያ ደረጃ ከዚህ በኋላ ማለት ነው። ኪዩ ፕሊዝ፣ በቃ በዛ ጉዳይ ላይ ምንም አናወራም። እሺ ተይው በቃ። አሁን እንድታቂ የምፈልገው ነገር ቢኖር ዊሽ ታደርጊያለሽ እንድትመኝ ይፈልጋለሁ። ሀሳቦችሽን በደንብ እንድትገልጭላቸው ፈልጋለሁ። ከአንቺ ብዙ የሚጠብቁት ነገር አለ። ብዙ ነገር ትያቸዋለሽ ብዬ አስባለሁ። ሳውንድ እንደዚህ እሰጥሻለሁ። ፈገግ አንቺ ላይ ፈገግታ የሚያምር እስኪ እንዴት እንደምትሳምራይች ጨረቃ ምን አባቷ፣ ፀሐይስ ምንድን ናት? ገጠም ግዴታ አላስበው። ፀሐይም ጨረቃ መጀመሪያ ከመመየት በፊት ቁልፉን ታስቀምጠዋለህ። ያስቀምጠዋለሁ በሩ ላይ። ፀሐይ ደግሞ ትነግሪኛለሽ በደንብ እንትንሽን። አመሰግናለሁ። እሺ እኔ ናት በጣም ታንኪ። እሺ ቀጥይ። ለማንኛውም ፋሚሊዎች በጣም ነው የማመሰግነው። በጣም ነው የምወዳችሁ። 50 ሺህ ገብተናል። 100 ሺህ ደግሞ ውስጥ ያለ አይቶም ያስገባን ፈጣሪ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ ለእኔ ብዙ ነገር ናችሁ እና አጽናኞቼ፣ ጓደኞቼ እናንተ ናችሁ። 50 ሺህ መግባቱ እውነት ለመናገር ከሆነ ቼክም አላደረኩትም ነበር እና ስራም በዝቶብኝ ነበር። እውነት ለመናገር ከሆነ ነው ስላሰብከው ስራ ላይ ስለነበርሽ ነው ስቀልልሽ ነው። ያው ቤት ውስጥም ሽርጉድ ስለምትያስተሽ ነው የሚለው ስላሰብከው በጣም አመሰግናለሁ። አብረን እያለን እንደዚህ ነገሮች ሁሌ ብታዘጋጅ ከዚህ በኋላ እንደዚህ የምትቀበዩ ከሆነ አንቺንም እንዲያረጋግጦ ያው ከዚህ በኋላ ያው እንደ ጓደኛ ማቾች ስለሆነ ጓደኛ ማቾች ደግሞ አንዱ ለአንዱ ይኖራል አይደለ? ስለዚህ እንደ ጓደኛ ማቾች በነገራችን ላይ ከዚህ በኋላ ነው የቻናሉን ስም ጓደኛ ማቾች ማለት ነው። በደረቁ ስለፈለኩሽ እዚህ ጋር አንዴና ይሄንሽ የምመጣው ነገር እኔ ብዙ ማለት ነው። ለመናገር ከሆነ ፋሚሊዎች እንደዚህ አይነት ነገር ላይ አሉ ብዙም አይደለም። እኔ መቼ ተሳክቶልህ መቼ አውቆት እንደሆነ አላውቅም፣ ግን
ለሳክላቅስ ነው ለምነገር ደስ ብሎኛል። ፋሚሊዎቼ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ። ሁላችሁንም ፎሎወርሳችሁ የእኔ ሰብስክራይብ ያላችሁ ሁላችሁንም በጣም ነው የምወዳችሁ። ከዚህም በላይ ደግሞ 100 ሺህ አስገብታችሁን ደግሞ ከዚህም በላይ የምንደሰት ያድርገን። ያው እንግዲህ ሁሉም ነገር ቢያበቃለት ሌላ ጊዜ ኮካ ነበር፣ አሁን ደግሞ ጁስ ጀመርከኝ። በጣም ትወጂዋለሽ ብዬ አስባለሁ። ቺርስ ጁስ እንዴት እንደፈጨሁት ፀሐይ የፈጨችው እንዳይወስድሽ። ምንድን ነው በወይን ብርጭቆ ጁስ? ቺርስ ያው መጠጥ ምናምን ስለማይፈቀድልን ነው የሚፈቀድልን። ቺርስ ፋሚሊዎች ቺርስ። እና ጠጣ አሪፍ ነው። ጨጓሬ ነው ስለነበር ጨጓራሽ ነው ይችላል። እና እንደዚህ የሚያምር ቀንን እንደዚህ በጣም ከቤተሰቦቻችን ጋር በጣም በሚገርምሽ ነገር አንዱ ትልቁ ነገር በየቀኑ ለእኛ አክብሮት ያላቸው ሰዎች፣ በየቀኑ ስለኛ የሚያስቡ ሰዎች፣ እኛም ማየት የሚያስደስታቸው ሰዎች በየቀኑ እየጨመሩ እየመጡ ነው። እኛም ልክ በዚሁ መጠን እናንተን ማየት ያስደስተናል፣ እናንተን ማውራት ያስደስተናል፣ እናንተ የህይወት ልምዳችንን ማካፈል ያስደስተናል። እና በእያንዳንዱ ነገር ሀዘናችንን፣ ደስታችንን፣ ጓዳችንን፣ ውጫችንን ሁሉ እያንዳንዱ ገበናችንን እናንተ ከህይወት ብዙ የምትማሩባቸው ነገሮች ይኖራሉ ብለን ስለምናስብም ጭምር ነው። አንዳንዴ በጣም ከቁጥጥር ውጭ የሚያደርጉኝን ነገር እጅግ ያዘንኩባቸው የተሰበርኩባቸው ነገሮች ሲሆኑ እናንተ ፊት ለመምጣት በጣም ይከብደኛል እና ግን እንደምንም እያልኩ ምናምን ከዚህ እኮ ብዙ ሰው ሊማርበት ይችላል ብዬ ያሰብኩትን ነገር አመጣለሁ። አንዳንዴ ኪዩም እንደዛ ናት ነው። ኧረ ይህንን ነገር ግን ሰው ፊት ምናምን ነገር ያዝናሉ ይህንን ነገር ሲያዩት እና ፕሊዝ በቃ ይህንን ነገር ማየት የለባቸው ምናምን ትለኛለች። ተመልሳም ደግሞ በቃ ከኛ ህይወት እኮ ብዙ የሚማሩት ነገር ሊኖር ይችላል ምናምን ነገር ትለኝና ተመልሰን ካሜራ እናበራላችኋለን። ይሄ የእናንተ ቤተሰባዊነት ብዙ እንደተማሩ አልጠራጠርም። በእኛ ህይወት መገናኘት እንዳለ መለያየት አለ፣ ግን ደግሞ በጓደኝነት መቀጠል አለ። እንደምትወዱን አውቃለሁ። እኛም በጣም ነው የምንወዳችሁ ፋሚሊዎቼ። እውነት ለመናገር ደስ ብሎኛል። አላሽም ራቀችኝ መሰለኝ ትንሽ ወርቀሽኛል። እንደዚህ 50 ሺህ ላይ ገባን። መጀመሪያ ተመኘሽ የሆነ ነገር ለራስሽ ተመኘሽ፣ ለኔ ተመኘሽ። ተመኝ እስኪ። እሺ እመኝልሃለሁ። ትዳር እንዲሰምር እመኝልሃለሁ። ጥሩ አባት እንደምትሆን አውቃለሁ። ጥሩ ባል እንደምትሆን አውቃለሁ። እሺ ምኞት ሲስተካከል አይታችሁ ታውቃላችሁ። ሌላ ነገር ተመኝና ቆይ እንደዚህ ሳይሆን እኮ ልመኝልህ ምን ላስብ እንደምችል ታውቂያለሽ። እሱ ነው። እሺ ልመኝልህ። እሺ አዲሱ ስራህን ያሳካልህ። አሜን አሜን አሜን። ስራዎች ሁሉ ብሩክ ይሁኑልህ። አሜን። ተባረክ፣ ኑርልኝ፣ ብዙ እድሜ ኑርልኝ፣ ብዙ ዓመት ኑርልኝ። ክፉ አይንካህ፣ ክፉ አያስነካብህ። የሄድክበት ሁሉ በልጽግ፣ የሄድክበት ሁሉ ምር በልልህ። የሄድክበት የሰው መውደድ የሰው ፍቅር ይስጥህ። አንሽ ተብሎ ደንገጥ እንጂ አንሽ ተብሎ ንቀት አይኑር። ተወደድ፣ ልማ፣ በልጽግ፣ ሀብታም ሁን። አይዞን። በጣም በጣም ነው የማመሰግነው። አሁን ወደ ኬክ ቀረጻ ነው የምንሄደው። ምን አለ በደንብ የራስን ወሰደ በኋላ ኦኬ። እኔ እንደ ጨረቃ ደመቂልኝ ምናምን ነገር አይደለችም። ሲነጋ ትጠፋለች። እንደ ፀሐይ ደግሞ አብሪልኝ አይደለችም። እሷም ሲመሽ ትሄዳለች ምናምን ነገር። አንቺ በሁለቱም በጭልመትም በብርሃንም ጊዜ እጅግ ፍክት ድምቅ የዓለም ሁሉ ሪል ሳቅ፣ ሪል ፈገግታ፣ ሪል ሰክሰስ ሁሉ ከአንቺ ጋር እንዲሆን እመኛለሁ። በህይወትሽ ያሰብሻቸው ነገሮች ሁሉ እንዲሳኩልሽ፣ ለአንዴም አንቺን የሚያሳዝን ነገር አይጠጋሽ። አዝሆን ቲንግስ ይሄ ነው። የአንቺ ደስታ ላይ ነው፣ የአንቺ ስኬት ላይ ነው፣ የአንቺ ጤና ላይ ነው። የወደድሽው የመረጥሽው የፈለግሽውን ነገር በጠቅላላ በህይወት ዘመንሽ ሁሌ አግኝ። እጅግ አከብርሻለሁ፣ እጅግ እወድሻለሁ። አመሰግናለሁ። ሁሌም አለሁልሽ አጠገብሽ። Thank you so much.
አሁን የኬክ ቀሮሻ ጊዜ ነው ብለናል። 50,000 ብሏል። ይህንን ለማከር ወይዜ በጣም ገብቼ ነበር ምን ለመናገር ሆነ በስማ እንቁሞ እንዴ እንቁ ደስ ነው እንደዚህ ይችላል። ምን መልካም ነገር አይባልም። መልካም ነገር ሁሌ እኮ ነው የምለው እኔ እንኳን ለ50K ሰብስክራይብ አደረሰን አደረሳችሁ። እናንተን ቤተሰብነት አብሮነት በእጥፍ እየጨመረ መጣ። ቤተሰቦቻችን ስለሆናችሁ እንወዳችኋለን፣ እናከብራችኋለን። ሁሌም ከኛ ጋር ወደፊት እንጫችሁ ባላ በደንብ ንቅረስ ማከፋፈሉ ላይ እንኳን እኔ ይህንን አንስቼ ምናምን እንትን ከምልሽ በጣም ቅድም ገና ካርቶኑ ስከፍተው ሳየው በጣም ይወድልኳት ስትሮቤሪ እንደሞድ ስለምታውቅ ነው እንደዚህ በጣም ነው ደስ የሚለው። እኔ ላይ የለም 50 ራሱ ደነገጣ ይሻል። አይ በጣም ደስ የሚል እንትን ነው የቁረሹ ሲል እና ሆነ ልበልሽ በነገራችን ላይ ጁሳችን እንዴት አያችሁ? በነገራችን ላይ ሁሌ ባይዘው መጠጥ ላይ ታስደነግጠኛል። በዚህ ምን እንዳሰክሪብኝ እኔማ አንድ ቀን ሰከሬ ጉድ ካላረኩ ባይዘው ሴቶች ሲሰክሩ ይስቃሉ ይባላል። በነገራችን ላይ ተመልካቾቻችን እንዴት እና ሹካና ማንኪያ እኮ ዝም ብለን ስንጨመላለቅ እኮ ነው። እንደዚህ ምን አለ በእጅሽ ካልሆነሽ መች ነው አሁን በእጅሽ አሁን አፈብላ በቃ ይሄንናልሽ። እንግዲህ ቤተሰቦቻችን ከእናንተ ጋር ማንወጣው ማናልፈው ጊዜ የለም። ያለንበትንም ነገር በጣም ጸሎት ያስፈልገዋል። በጣም በቀይ ሁሉም ነገር ጸሎት አድርጉልን ነው የሚባለው። እስቲ አሁን ትንሽ ጨፍር አፋሽ እንደምታምሪኮ እንዲህ እንትን መስዬ ተመልካቾች እጨነቃለሁ። ልክ እንደኔ ናችሁ። የኪዬ ውበት አያስጨንቅም? ምንም አያስጨንቅም። አይገርምም? ምንም አይገርምም። ምንም አይገርምም። ስላወኩሽ ስለማውቅሽ በእኔ ህይወት ስለነበርሽ በእያንዳንዱ ነገሮች ቢያንስ አንድ የሚያደርጉን ነገሮች ምናምን ስላሉ ፈጣሪን አመሰግናለሁ። ሁሌም የምሬ ነው። እስኪ የምር በጣም እድለኝነት ይሰማኛል አንቺን በማወቅ ከአንቺ ጋር የሆኑት ነገሮች ስለሆኑ የምንሆነው ነገር ስለነበረ ነገር ሁሉ የምሬ ነው። እስኪ ትለይብኛለሽ በቃ የምሬ ነው። ከልብ የሆነ ነገር ኖሮ ከተደሰት አስቤው እሱም አንቺ ያለሽኝ ነገር ነው። በቃ በህይወቴ ውስጥ ማንም ሆነሽ ማንም ብቻ አንቺ ያለሽኝ ነገርን ሳስብ በጣም እድለኛ ነኝ። በጣም ደስተኛ ነኝ። እዛ ነገር ጓደኛ ስለሆንኩ ደስተኛ ነኝ። እና በነገራችን ላይ ጁሱ እንዴት ነው? ቲፕስ እንባባል 50,000 100,000ንም አንድ ላይ ለማክበር ያብቃል። ልክ ብሏል። ጁስ አያያዜ ራሱ እና ተመልካቾቻችን ዛሬ ነበረን ፕሮግራም ይህንን ምስል ነበረ። ከጊዩ ጋር አንዳንድ የማወራቸው ነገሮች ስላሉ ማለት ያው አንቺ የምታወሪኝ ነገር ምንም ወራ ነገር የለም። ቁርስ አስቀምጣለሁ። ከዚህ በኋላ ያው የጓደኛ ቤት እንደመሆኑ መጠን ከዚህ ጅቦ ጀምሮ እያጓጓ ትገባለህ እንደማንኛውም ሰው እና ለ50,000 ደግሞ በጣም አመሰግናለሁ። እንደዚህ አድርገህ ስላከበርከው እንደዚህ አድርገህ ደስታዬ ነው። ደስታችን ሁለታችንም እንዴት ኬት እንዳገኘኋቸው እንዴት ነው ነገራችን ላይ በነገራችን ላይ 1-2 ወር ምናምን እንዳታወርጁ እሺ። ይሄ ራሱ እዛ ጋር በተሳሽው ነው አይደል? ቁመትሽ እኮ ነው ሰማይ ጠቀስ ቁመት ምናምን ነገር ይዘሽ ገና ነካ ስታረጊ ለቀቀና ምሩ ነበር እንደምራይ ነው። ባቦቹ ግን ያምራሉ። ቆንጆ ናቸው። ኬት እንዳመጣው አላውቅም፣ ኬት እንደተወሰው አላውቅም እንጂ 50 ለማድረግ ነው። እንትኑንም ሳይሆንና ደግሞ ፊት ለፊት ስትገቢ ፀሐይ ናት ያገዘች ይሄን ነገር ለማሰራ። በነገራችን ላይ ወንበር ላይ የቆመች እዛ ያሰረችው እሷ ናት። 50,000 ነው
የፀሐይ ዲዛይኒንግ ነው። ቦታ መረጣ እኔ ነኝ። እሺ ቦታ መረጣ አንተ ነህ። ፀሐይ ላይ ኬክን ትወስጃለሽ አንቺ ትበያለሽ። እና ፀሐይ በነገራችን ላይ በጣም በጣም የምትገርም እህታችን ናት። በጣም አንድ ቀን ከእሷ ጋር ይሄ ቤት ይበላኛል። አትወድም እኮ እኔ እኮ ብዙ ጊዜ አብረን እንስበላታለን። ከእሷ ጋር ቆንጆ ቪዲዮዎች ምናምን ነገር ይኖሩናል። የሆነ ጊዜ ላይ ምናምን ካሜራ ምናምን ነገር ስለ ያለች ያው ላለማስጨነቅ ነው። እና አይናፋር ቢጤናት ምናምን ነገር ካሜራ ላይ ማለት ነው እንጂ እንደዚሁ ማለት ነው የአፓርታማ ላይ ያለው እና ምናምን የሆነ ነገር ስትፈልግ አጠገባችሁ መጣ እንዲህ አይደለም የምትላችሁ። ይኸው በፊት ለፊት ነገር ከታች እስከ 5ኛ ፎቅ ሩዋንዳ ነው የምታደርገውና እኔ ለእሷ ለመመለስ በጣም እንትን ነኝና በስልኳ ማለት እሷ ከታች ሆና ስትጣራ አቤት ለማለት ሰው ሁሉ ይረበሻል። ሰው ስልኬን አውጣና ፀሐይ ምንድን ነው የፈለለ ምን አልነግሪኝም። ሁሌ ደግሞ ትናድላለህ እኮ ክስ ብለሽ ጥሪኝ አለው አይደል? አይ በጣም እንትን ነው። አሁን ብዙ ሰዎች ምናምን ነገር የኔን ስም በቃ እዚህ አፓርታማ ላይ አንዋር ከተባለ ቢ5 ላይ ያሉት ሰዎች ናቸው ነው የሚባለው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ነው የምወድሽ። አልነበረኝም። እሺ እኔ ጨዋታ እንደውም አንዳንዴ ሀሳብ ውስጥ ገብቼ ስትልከውላለሁ እና ብድግ እላለሁ። ወይ ፀሐይ ናት ግን ቀለስ ናት በጣም ለብዙ ነገሮች። እታች እኮ ብዙ ሰው ሲያገኘኝ እንዴ አንዋር ምናምን የምትለው አንተ ነው ምን አድርግ ነው የምትለው። በጣም አሪፍ ነው እና እንወዳችኋለን። ሁላችሁንም እናንተን በጣም ነው የምወዳችሁ። ከዚህ በኋላ ደግሞ ጉዞ ወደ 100,000 እግዚአብሔር ብሎ አንድ ላይ የምንሰራም ከሆነ ተነጣጥለን የምንሰራ ከሆነ ግን ደግሞ ሁለታችንም ያው እንዋደዳለን። ጓደኝነት የሚባለው ነገርም ይቀጥላል ብለን እናስባለን። ወደ 100,000 ደግሞ ከእናንተው ከቤተሰቦቻችን ጋር እና ከአዲስ ፋሚሊዎቻችን ጋር እንቀጥላለን። 50,000 ስለገባን ለመናገር ከሆነ ፋሚሊዎች በጣም ደስ ያለኝ እኔ በጣም አመሰግናለሁ። እኔ እስካሁን በሪሌሽንሺፕ ውስጥ ቶፋ ግዞ ነው የቴራሱን የሚያዘጋጀው። በነገራችን ላይ ሰብስክራይቡ የሰብስክራይብ ጉዳይ አይደለም ምናምን ነገር የእናንተ የቤተሰቦቻችን የቤተሰብ አባላችን ቁጥር በ1 በ2 በ3 እያለ መጨመሩ ነው ቤተሰብ ማፍራት መቻላችን ነው ትልቁ ነገር። ያንን እንድታስቡ የምንፈልገው ምክንያቱም ሀዘን ደስታችንን ምናምን የሚጋራን ሰው በአንድ እየጨመረ መጣ ማለት ያው ሰው አጠገባችሁ ሲኖር የሚሰማችሁ ስሜት ነገር አለው እና እኔ በጣም ደስተኛ ነኝ። በጣም ማለት ነው እሱ ነገር እንኳን ብዙም አይደለሁም። በስንት ጊዜ አንዴ መጥቼ ባጉርስ ላጉርስ ጠገብክ። በጣም ነው የጠገብከው። እሺ ላጉርስ። የመጨረሻው ጉርሻ ነው እና ስላገኘሁሽ ደስ ብሎኛል። ዋናው ነገር መገናኘታችን ነው። ስላገኘሁሽ ደስ ብሎኛል። ትልቅ ነገር ነው። የሆኑ እንግዶች ምናምን ነገር አሉ ከክፍለ ሀገር የመጡና እነሱ ማለት እንግዳ ጥዬ ምናምን ነው እንትን ያልኩት። ሲደብራቸዋል ብዬ አስባለሁ። ደስ ይለኝ ነበር። ቤተሰብ እየተዋወቃችሁ ነበር? አሁን እንደዛ አይደለም። አሁን እንደዛ የሚወራ ነገርበት ጊዜ አይደለም። እንዳልኩሽም ቺርስ ነይ እኔ እንጃ እንደ ድሮ ደስተኛ አይደለም። እውነት መስሎኝ እንደ ድሮ ኤክሳይትድ ሆኜ ደስተኛ ሆኜ አይደለም። ወይ የጎደለ ነገር በመሀላችን ስላለ ነው ብዬ ነው የማስበው። እና ግን ስለለፋው ስላደረግከው ነገር በሙሉ በጣም ነው የማመሰግነው። ምክንያቱም ይሄ ያንተ ባህሪ እንዳልሆነ አውቃለሁ። እኔን ለማስደሰት ብላ ያደረግከው ነገር እንደሆነ አውቃለሁ። እንደ ጓደኛም እንደዚህ እየሆንክልኝ ስላለህም በጣም ነው የማመሰግነው። በዚህ አጋጣሚ ልነግርህ እፈልጋለሁ። የእውነት ነው የምልህ 50,000 መግባታችንን የምንመኘው ነገር ነበርና ፈጣሪ ትልቅ የምንመኘው ነገር እየነሳን ግን ደግሞ የምንፈልገውን ትንሹ ነገር እየሰጠን ነው እና አይታወቅም ቀጣዩ ነገር። እንድቆዝም ፈልጌ አይደለም፣ እንድትቆዝም ምናምን ነገር አልፈልግም። ግን
ፋሚሊዎቼ እናንተንም በጣም ነው የምናመሰግነው። 50 ሺህ ገብተናል። አሁን ደግሞ ጉዞ ወደ 100 ሺህ ነው። አይኖ ደግሞ 100 ሺህንም ደግሞ ከዚህ በላይ አሉ እንደሰራት አይነት ዲኮር እንሰራለን። ከዛ ስንቀመጣ ብላ ብትወርቅ እንሰራና እናከብረዋለን ብዬ አስባለሁ። ለእኔም ምክንያት እየሰጣችሁ ሚሽ ቶሎ መመላለሰበትን ነገር ከዚህ በኋላ ፖድካስት ጋር ነው 50 ሺህ እኔ ከዛ 60 ሺህ ቶሎ አስገቡኝና እንደዚህ እውነት አንተ ቆይ 10 ሺህ በጨመረን ቁጥር እየመጣ ሰርፕራይዝ ታደርገኛለህ። እንደውም አንዳንድ ሺህ በጨመረ ያ 51 ሺህ ላይም ሰርፕራይዝ አድርግሻል። እስቲ እሱ ለማድረግ እንዲያበቃው እናንተ ደግሞ ሰብስክራይብ አድርጉና ፋሚሊዎች አስደምሙ ነው የሚባለው። አስደምሙ። እንግዲህ አብራችሁ ስለነበራችሁ በጣም ነው የማመሰግነው። ያው አንተ ነበርክ እንትን ያልኩ ሁለታችንም ጭምልቅልቅ ብለን አምለት ለመናገር ቆይ እንዲሁ ነው የምትወጣው። ደግሞ አትታጠብም በራሴ ነስ ታዘባሽኛ ወይ ሳይ ዋ ለምን ታይኛለሽ? አርጂኝ ከባድ ሲቹዌሽን እንዲያስባል ብቴ ተዚህ ላይ የሆነ ጊዜ ምንድን ነው በቀይ ቻፕስቲክ የሳምኩትኝና ቸኩሎ ነበር ወጣ ሰው ሁሉ ትዝ ይላል። ሁሉ ያየኛል እያየዋለሁ የአንቺ ቻፕስቲክ ነው ጉድ አረግሺ እንዴት አረገር ጠዋት ሰው እንዴት በጠዋት ተነሶ ቻፕስቲክ ይቀባል እንዴ? መቼ ልቀባ ታዲያ ሆነ እና በጣም ተናደ ነበር እዛ ቀን። ዛሬ ግን ታጠበው አስታውሻለሁ እና እኔ ያስታውስኩ ባላስታውስ ዲዩ ተወጣው አይሻይ በታሪኳ ለመጀመሪያ ጊዜ ኪዩ ቀኑ ማለች። ያው እዚህ ላይ ኬክ መቀባባቴ ምናምን አይታ ድንገት አልተናልኩኝ እኮ እያሰብኩበት እኮ ነው። እንዲህም ላስወጣ እችላለሁ። አይ ልንገር ማለት ነው ነበር እራት መልሳት ይላል ተማሪ ኪዬ እሺ እራቱ ይቅርብኝ። አብረን ጊዜ ማለት ነው በቃ ሰርታለች አለኩም ይሆን ለያልኩ እኮ ነው የለ እንደሌላ እኔ በዛት ርቦኝ እንደሚመጣ ስለመጣ አዘጋጅታ ነው የምጠብቀኝ አለ ፓስታ በግድ ፓስታ ሳረገው ደስ ይለኛል። እንደ ፍላጎት ከፈለክ ነው አላስገድድም። ድንገት ቤት እየጠበቁ ምናምን ነገር እኮ እሷን በእርግጥ አዘጋጅታ ምን ብላ ነው የምጠብቀኝ? አይኖር ረዳል አዲስ ማለት ዳርስቱ አትቆዝ እሺ ወዳችኋለሁ ፋሚሊዎች። ለ50 ሺህ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ ሁላችሁንም። ከኛ ጋር አብራችሁ ስለነበራችሁ በጣም ደስተኛ ነን ከሚባለው በላይ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብዝት በሉልን።